ይሞክር ተው ያዝ ዶክተር አይሆንም አይወጣሽ ይሻላል እጨምርሻለሁ ኧረ ነገር ቀጥሎብኛል እንደውም ወፍሯል ለጅ ዝም ብለሽ ራቅ ናቴ ያላየሽው ናንቺ ጅምሰ ወሳጆ ብላው ለምንድን ነበር የቤት ስራ አልሰራም ማሰራት የቤት ስራ ምን ችግር አለው ማሰራት ገንዘብን ከፍል እንዴ ምን ትምህርት ቤት ነው ደግሞ ወንድ ነው ተሳይኛል Would you dance if I asked you to dance? አንተ ማይም ፍሽር ስልክሽን ሰጪ እንትን ነው ካስቸገረሽ ይዘው ቤት እቀጣልሻለሁ ዘመር እኮ ልጃችንም አይደለም እኮ ጀማው ሰላም ነው ሁሉ አማን እኔ በጣም ኧረ ማይል ተንሳናችሁ በሙሉ ምግብ በነፃ እኔ እኮ ተሰኖኛል የት እየሄድክ ነው? ምግብ በነፃ? አዎ እዚህ ነው ምግብ በነፃ። ምን ይሆናል? ኧረ ምንም ይሁን የሆነ ነገር ይሁን። የቤቱ ስፔሻል አሪፍ ነው። እሱን ላድርግልህ? እሺ ዛሬ ተበላለት ነው ማለት። A few moments later. ምግቡን ወደድሽው? ኧረ እንደው ያበደ ነው ምግባችሁ። ያባንዴ አሁን እንደመጣሁ ማለት ነው። ወደ ውጭ ሸኘኝ። ሂሳብ ሳከ የምን ሂሳብ ላይነ በስር በነፃ ነው ብላችሁ ይል እንዴ? ኖኮ ግን አንቺ እንዴት አነበብሽው? ያረዳ ተነክቷል። ነኝ ርቦኝ ችግር እንደቆለ ጋሽ ህልም ይፈታሉ? አሃ እና ማን ሊፈታ ነው? እኔን የምፈታው ህልም? እኔ ማታ በጣም ህልም እያየሁ ነው። ያጨናንቀኛል። መሮጥ ፈልጌ መሮጥ አልችልም። ያፈነኛል። ጭራቅ ይመጥብሃል? አዎ ጭራቆች ይመጡብኛል በጣም። ይሄ ታዲያ እኮ መላው ኢትዮጵያ አዝሚያዎች ህልም እኮ ነው። ምንድነው ፍቺው? ችግር አልቸገረህም? ቸግሮኛል እኮ እሱ እኮ ነው ችግሩ እኮ እንደዚህ ጭራቅ መስሎ የታየህ እሱ ነው። አስሮጥ፣ አስኬድ፣ አስቀምጥ፣ አስጮህ እሱ ነው ችግሩ። እና ሌላ መፍትሄ የለውም? መፍትሄውማ አለ። ጸዴ መፍትሄ አለው። መፍትሄማ አለው። እስኪ ንገረኝ። በቃ ይኸውልህ አስፋልት ስትሻገር ዜብራ ላይ ማለት ግራና ቀኝን አትይ፣ ዝም ብለህ ተሻገር። ይሄ ነው መፍትሄው? ከዛ በኋላ ለጥ ነው የምትለው ሰላማዊ እንቅልፍ። እነዚህ ሰላቢዎች ለዋንጫም ደረሱ። እንግዲህ ሰው ማያረጉት ሰው አለ። ኤርሚ ና ስራለኝ ናትቆይም እንዴ ምን ሆነ ነው? አርሰናልን እቋጥራለሁ ብዬ አንዱ ፍሬ ቀለጠ። ማማ አንድ ናት የቀረች። እኔ የምታሳዝነኝ ያቺ ምስኪን ሚስት ነች። አረ ወየው ለራሴ እሷ ምን ትሆናለች? እኔ ነኝ እንጂ ምስኪኑ በካ ነው። ይኸውልህ ግን እንዳታካብድ፣ ለዋንጫ አለፍን ብለህ እንዳታካብድ። ይኸውልህ እናንተ ውድድር ውስጥ ለመግባት የለፋችሁበትን የጨፈራችሁበትን ውድድር ይኸውልሽኛ ለፍጻሜ ደርሰናል። አንዱን ይልቅ ድለላ ምናምን ትሞክሪያለሽ? አሎ ምን ፈልገህ ነው? የሆነ መደርደሪያ ፈልጌ ነበር። መደርደሪያ አለ እንደዚህ ነው። ጥሩ ወሬ አውረኛ አለ። ሁለት ተከፋች ሶስት ተከፋች ቆንጆ አይ ነው እንደዛ ሳይሆን ሰፋ ያለ ሆኖ የመስታወት ዲስፕሌይ ያለው ከውጭም የሚያሳይ አሪፍ ነው። ለምን ፈልገው ነው? ለዋንጫ መደርደሪያ። አይ በዚህ ጋር ቻምፒየንስ ሊጉን በዚህ ጋር ደግሞ ፕሪሚየር ሊጉን ሰፋ አድርገናል። አቃቸዋለሁ አታስቀምጥ። እና ደግሞ እዚህ ታች ሰፈር ያለው ደላለው ተሰማ አይ እንዳትቀልድ ግን ምን ነው ፈልገው እሱ ይሄ አረብ ሀገር ምናምን የሚልከው ወይ ሱዳን ወይ ኬንያ ልሞክርለት ፓስፖርቱን ያዘጋጅ እያለ ነው። መቼም እኔ እዚህ ሀገር አላስቀምጥሽ እና እኔ ራሱ የፓስፖርት ባጣ በእግር እሄዳለሁ በእግር